ህወሓት ወደ ስልጣን ከመጣ ዳግም አንገዛም። ይህ አሁንም ግልጽ አቋማችን ነው። ሶማሊያን ገንጥለን ሀገር እንገነባለን። የአማራ ህዝብ ጨቋኝ ነው አላልንም። ያልነው ያን የቀድሞው ንጉሳዊ ስርዓት ነው። ስርዓቱ ሶማሌን ጨቁኗል። እነዚህ ቃላቶች የሶማሌ ክልል ፕሬዝዳንት የሙስጠፌ መሐመድ ቃላቶች ናቸው። ሙስጠፌ መሐመድ ካሁን ቀደም በሶማሊኛ ቋንቋ ጠቅላይ ሚኒስትሩ ሊያወርዱኝ ይፈልጋሉ። እኔን ከማውረዳቸው በፊት ራሳቸው ይወርዳሉ። በሶማሌ ክልል የሽግግር መንግስት ይቋቋማል። በ6 ወር አሊያም በአንድ ዓመት ውስጥ ምርጫ ይደረግና ሶማሌ በምሁር ልጆቿ ትመራለች የሚል ይዘት ያለው የድምጽ ቅጂ መሰራጨቱ የሚታወስ ነው። በወቅቱ ምንም እንኳን እሳቸውን እናውቃቸዋለን ያሉ አካላት ውሸት ነው፣ የተቀነባበረ ነው አላሉም በሚል ቢያስተባብሉላቸውም እሳቸውም ሰሞኑን በይፋ አስተባብለውታል። ጠቅላይ ሚኒስትሩ ይወርዳል አላልኩም፣ ፍጹም ውሸት ነው ሲሉ ተደምጠዋል። ፕሬዝዳንቱ ማስተባበያውን የሰጡት ከጠቅላይ ሚኒስትሩ በደረሰባቸው ትዕዛዝና ማስጠንቀቂያ ነው ወይስ እሳቸው በፈቃዳቸው ነው? ህወሓት ወደ ስልጣን ከመጣ እንገዛም ማለታቸውስ ምን ማለት ነው? ህወሓት የትግራይን ህዝብ የሚወክልና የትግራይ ህጋዊ መንግስት ከሆነስ የፕሬዝዳንቱ አቋም ከህወሓት ጋርም ቢሆን እንሰራለን ለሚሉት እንደ ፋኖ ላሉ ታጣቂ ኃይሎች የሚሰጠው መልእክት ምንድን ነው? ፋኖ የትጥቅ ትግል ባነሳበት ወቅት ለዘብተኛ የሚባል መግለጫ ከወጡ ፕሬዝዳንቶች መካከል ናቸው አቶ ሙስጠፌ። ተሳክቶለት ፋኖ ወደ ስልጣን ቢመጣ የዚያ ቀጠና ፖለቲካ ምን ይሆናል? በኢትዮጵያ የፖለቲካ ታሪክ ውስጥ የፖለቲካ መሪዎች የሚናገሯቸው ቃላት ከማስተጋባት አልፈው ሀገርን የማፍረስና የመፍጠር አቅም አላቸው። ፖለቲካ በተለይም በሽግግርና በውጥረት ውስጥ ባለች ሀገር በእንቁላል ቅርፊት ላይ እንደመራመድ ያለ ነው። አንዲት ያልተመጠነች ቃል ወይም ደግሞ ተቆርጣ የተወሰደች ሀገር የህዝብን ስሜት ከማሸበር አልፋ የሀገርን የፖለቲካ ትኩሳት ልትቀይር ትችላለች። የሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ወደ ስልጣን ከመጡበት ጊዜ አንስቶ በግልጽ አነጋገራቸው በሰብአዊ መብት ተሟጋችነትና ዳራቸው እንዲሁም በተለየ የፖለቲካ ስብዕናቸው ይታወቃሉ። ሆኖም ከሰሞኑ እሳቸውን ማዕከል ያደረጉ 3 አበይት የፖለቲካ ትርክቶችና ውንጀላዎችና ማስተባበያዎች የኢትዮጵያን የፖለቲካ መድረክ እያናወጡት ናቸው። አንደኛው ከህወሓት ጋር ዳግም መመለስ ስጋት ጋር የተያዘ የክልል ዕጣ ፈንታን የመወሰን ጠንካራ አቋም ነው። ሁለተኛው ከጠቅላይ ሚኒስትር አብይ አህመድ ጋር አላቸው ተብሎ በማህበራዊ ሚዲያ የተናፈሰው የስልጣን ሽኩቻ ወሬ ነው። ሶስተኛው ደግሞ ከአማራ ህዝብ ታሪካዊ ዳራና የጨቋኝነት ትርክት ጋር ተያይዞ የተነሳው ውዝግብና የፕሬዝዳንቱ ማብራሪያ ናቸው። ይህ ትንታኔ እነዚህን 3 ጉዳዮች በሚዛናዊነት ከታሪክ ዳራና ከወቅታዊ የፖለቲካ አስተላለፍ አንጻር በጥልቀት ይፈትሻል። ክቡራን ሆይ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ህወሓት ተመልሶ አዲስ አበባን ቢቆጣጠር ኖሮ የኔ አቋም የሶማሌ ክልል በህወሓት አይገዛም። ተመልሶ በህወሓት አይገዛም። ያ ማለት እንግዲህ ሌላው ኢትዮጵያ ህዝብ ምን ያደርጋል ምለውን ይወስናል። ሌላው የኢትዮጵያ ህዝብ ተሰባስቦ ህወሓትን የሚታገል ከሆነ አብረን እንታገላለን ሊሆን ይችላል። አሁን ተመልሼ እንዲህ ማለት አይደለም። እኔ ሁለቱ መንገድ ስለፈለኩ ነው። በዛ ጊዜ ጭንቅላቴ ላይ ያለው ስለሱ አይደለም። ህወሓት አዲስ አበባ የሚቆጣጠር ከሆነ ዳግም ኢትዮጵያ ፈርሳለች የሚል ድምዳሜ አለኝ። አሁን ዛሬ ያኔ አይደለም፣ አሁን ዛሬ። ስለዚህ እኛ ህወሓት ካደረሰብን ችግር አንፃር እንደገና ህወሓት ስልጣን ላይ መጥቶ አገር በትኖ ሰውን ኦሬዲ እኮ እሱ በፈጠረው ፖለቲካ አይደለም አገር እየተራዲስ ያለው። አቶ ሙስጠፌ መሐመድ ህወሓት ወደ ስልጣን ዳግም የሚመጣ ከሆነ ክልላችንን ይዘን እናፈገፍጋለን የሚል ይዘት ያለው ጠንካራ መልእክት ማስተላለፋቸው የፖለቲካውን መድረክ ዋነኛ መነጋገሪያ ሆኗል። ይህ ንግግር ለመረዳት የሶማሊያን ክልል የቅርብ ጊዜ ታሪክ ወደ ኋላ መለስ ብሎ መቃኘቱ ግድ ነው። ለሶማሌ ክልል ህዝብና ለአቶ ሙስጠፌ ህወሓት መራሹ የኢህአዴግ ዘመን የታሪክ ማህደር ብቻ ሳይሆን እስካሁን ጠባሳው ያልዳነ የቅርብ ጊዜ ህመም ነው። የጅጅጋው ጀል ኦጋዴን አሰቃቂ የሰብአዊ መብት ጥሰቶች፣ የክልሉ ፖለቲካዊ ነጻነት መነጠቅ እናም ዜጎች በማንነታቸው የተነሳ የደረሰባቸው እንግልት የዚህ ትርክት መሰረቶች ናቸው። አቶ ሙስጠፌ ራሳቸው የዚህ ስርዓት ሰለባ ነበሩ። ወንድማቸውን አጥተዋል። በመሆኑም ህወሓት ወደ ማዕከላዊ ስልጣን ሊመለስ ይችላል የሚለው የፖለቲካ ስሌት በሶማሊያ ክልል ዘንድ እንደ ከባድ የህልውና ስጋት ይቆጠራል። የፕሬዝዳንቱ ንግግር በፖለቲካዊ ትንታኔ ሲታይ 2 መልእክቶችን ያዘለ ነው። የመጀመሪያው ለህወሓትና ለደጋፊዎቹ የተሰጠ ቀይ መስመር ሲሆን ያለፈው ዘመን በምንም ተአምር አይመለስም የሚል ፖለቲካዊ አቋም ነው። ሁለተኛውና ስትራቴጂካዊው መልእክት ግን ለማዕከላዊ መንግስትና ለሌሎች የፖለቲካ ኃይሎች የተላለፈ ነው። ይኸውም የሶማሌ ክልል በፌዴራል ስርዓት ውስጥ የሚኖረው ተሳትፎና ህብረት የክልሉን ህዝብ ደህንነትና መብት የሚያረጋግጥ የፖለቲካ ማዕቀፍ ላይ ብቻ የተመሰረተ መሆኑን ማሳየት ነው። ንግግሩ ከህገ መንግስቱ አንቀጽ 39 ጋር የሚያያዝ የመገንጠልን ወይም ከፌዴሬሽኑ የመውጣትን መብት በገሃድ የጠቆመ በኢትዮጵያ የፖለቲካ ታሪክ ውስጥ ብርቅ የሆነ ደፋር የፖለቲካ ቁማርን ያዘለ ነው። በኢትዮጵያ ፖለቲካ ቁማር ከሽመልስ አብዲሳ ወደ ሙስጠፌ መሐመድ እየተሸጋገረ ስለመሆኑም
ህያው ማሳያ ተደርጎ ሊወሰድ ይችላል። አሁን ላይ እንደ ትውልድ ፖለቲካ እውነትን ከሐሰት መለየት በማይችልበት የድህረ እውነት ወይም ፖስት ትሩዝ ዘመን ውስጥ እንገኛለን። ማህበራዊ ሚዲያው የፖለቲካ መሳሪያ በሆነበት በዚህ ወቅት ፕሬዝዳንት ሙስጠፌ ጠቅላይ ሚኒስትር አብይ አህመድ ከስልጣን ሊያወርዱኝ ይፈልጋሉ። ነገር ግን እሳቸው እኔን ከማውረዳቸው በፊት ቀድሚያቸው እኔ ያወርዳቸዋለሁ ወይም እሳቸው ይወርዳሉ ብለዋል የሚል መረጃ እንደ ሰደድ እሳት ተሰራጭቶ ከርሟል። ዝግጅት ክፍላችንም ተገቢውን ማጣራት በማድረግ መዘገቡ የሚታወስ ነው። ሆኖም አቶ ሙስጠፌ ይህንን መረጃ በፍጹም ሐሰትና የፈጠራ ወሬ ሲሉ አስተባብለውታል። እኔ ከወረድኩ ኢትዮጵያ ትፈርሳለች ወይም ደግሞ እኔ ሳልወርድ በፊት ነው የምትፈርሰው ጭራሽ የሚባል ነገር ጠቅላይ ሚኒስትሩ ሊያነሱኝ ይፈልጋሉ። እኔ ግን አልነሳላቸውም አይነት ነገሮች ናቸው የጠየቀኝ። ሙሉ በሙሉ ሐሰት ውሸት ነው። የቀረበ መረጃም የለም። ፎርዳት ማተር እንደዚህ በሶማሊኛ የሚጫወተው ድምጽና ኮንቴንቱ የተለያዩ ናቸው። ይሄን ራስህ እዛ ላይ የቀረበው ድምጽን ስለሚሰጥህ ከ5 ዓመት በፊት በሆነ ሶሻል ሚዲያ ዲስካሽን ላይ የተናገርናቸው ነገሮች ናቸው እንደ በውስጥ መረጃ እንደተገኙ ተደርጎ የቀረቡት። ስለዚህ ይሄን ራስህ ታገኛቸዋለህ፣ ታዳምጣለህ፣ በአርቲፊሻል ኢንተለጀንስ ማስተርጎም ትችላለህ። 2 ሰዓት ከ41 ደቂቃ ዲስካሽን ነው። ይሄን ስንል ደግሞ አይ ከጊዜው ምን አለ እኛ ዋናው ነገሩን ማለቱ ካመነ ነገር አለ። መጀመሪያ የጊዜው ሁኔታ ወሳኝ ስለሆነ ነው። ይህ ማስተባበያ በራሱ ትልቅ ፖለቲካዊ ትርጉም አለው። በአንድ በኩል በማዕከላዊ ብልጽግና ፓርቲና በክልል አመራሮች መካከል አለመተማመንን ለመፍጠር የሚሰሩ የፖለቲካ ኃይሎች መኖራቸውን አመላካች ነው። የሶማሌ ክልል በለውጡ ማግስት አንጻራዊ ሰላምና መረጋጋት ከታየባቸው ክልሎች መካከል ቀዳሚው ነው። ይህንን መረጋጋት ለማናጋት የክልሉን አመራር ከፌዴራል መንግስቱ ጋር ማጋጨት የተለመደ የፖለቲካ ቴክኒክ ነው። በሙያዊ ቋንቋ በእርግጥም የመረጃ ምንጭ ማንነት አለመታወቅ፣ የንግግሩ አውድ አለመኖርና የተባባሰው ማህበራዊ ሚዲያ ስምሪት መረጃው የፖለቲካ ሴራ ሊሆን እንደሚችል አመላካች ይሆናል። ፕሬዝደንቱ ይህን ማስተባበላቸው ከጠቅላይ ሚኒስትሩና ከማዕከላዊ ፓርቲው መዋቅር ጋር ያላቸውን የፖለቲካ ትስስር ጠብቀው ለመቆየት ያላቸውን ፍላጎት እንዲሁም ክልሉን ወደ ማያስፈልግ የፖለቲካ ትርምስ ውስጥ ላለማስገባት ያላቸውን ጥንቃቄ የሚያመላክት ነው። ይህ የፕሬዝደንቱ እርጋታ የታከለበት ማስተባበያ ከላይ ሲያዩት የተለመደ የፖለቲከኞች ምላሽ ሊመስል ይችላል። ወደ ጥልቁ ሰተት ብሎ ለገባ ግን ልክ እንደ ጸደይ ወራጅ ውሃ ኩልል ጥርት ያለ የፖለቲካ ስሌትን አዝሎ ይገኛል። አቶ ሙስጠፌ ይኸውን የተፈበረከ ሴራ ትርክት ሐሰት ነው ብለው በአደባባይ ሲያራግፉት 2 ታላላቅ ምሰሶችን እያጸኑ ናቸው። አንደኛው ምሰሶ ከጠቅላይ ሚኒስትር አብይ አህመድና ከማዕከላዊ የፓርቲው የደም ስር ጋር ያበጁትን ጠንካራ የፖለቲካ ድልድይ በነፋስ አምጪ በማህበራዊ ሚዲያ ቧልት ከመበጠስ ታድገውታል። መተማመን መገንባት ዘመን ይፈጃል፣ ለማፍረስ ግን አንዲት የሐሰት ቃል በቂ ነች። እሳቸው ግን ድልድዩን አጽንተውታል። ሁለተኛውና እጅግ ዋነኛው ምሰሶ ግን በብዙ የታሪክ ቁስሎች አልፈው ዛሬ ላይ አንጻራዊ ሰላምና መረጋጋት የተላበሰውን የሶማሌ ክልልን የሚመለከት ነው። ይህ ማስተባበያ ክልሉን አላስፈላጊ ወደሆነ የፖለቲካ ማዕበል፣ የጥርጣሬ አዙሪትና የትርምስ ማጥ ውስጥ እንዳይሰጥም የዘረጉት የጥንቃቄ ጋሻ ነው። በአጭር ቃል ይህች አጭር ማስተባበያ የተሰራች የተራይ ስልጣን ሽኩቻ ምላሽ ሳትሆን አመራርን ከማዕከል ጋር የማስተሳሰር እንዲሁም የራስን ሕዝብ ከማያስፈልግ የፖለቲካ ቁማርና ምስቅልቅል የመጠበቅ የረቀቀ የመሪነት ጥበብ ማሳያ ነበረች። መሪዎች በሚያስተባብሉበት ጊዜ እያዳኑ ያሉት የራሳቸውን ስም ብቻ ሳይሆን የተቋማቸውንና የሕዝባቸውን መረጋጋት ነው። ሶስተኛው ጉዳይ ምናልባት እጅግ ስሜት ቀስቃሹ ጉዳይ አቶ ሙስጠፌ የአማራ ህዝብ ጨቋኝ ነው ብለዋል ተብሎ የተወራውና እሳቸው ስርዓትን እንጂ ህዝብን አላልኩም በማለት የሰጡት ማብራሪያ ነው። ይህ ጉዳይ የኢትዮጵያን የፖለቲካ ስነልቦና እጅግ የሚነካ ስሱ የታሪክ ነርቭ ላይ የሚያርፍ ነው። በኢትዮጵያ የፖለቲካ ትርክ ውስጥ ታሪክ በተለያየ መልክ ይነበባል፣ በተለያየ መልክ ይጻፋል፣ በተለያየ መልክ ሲተረክ ኖሯል፣ ይተረካል። ለአንዳንዶች የሀገር ግንባታና የጀግንነት ታሪክ ሲሆን፣ ለሌሎች ደግሞ የመገፋትና የጭቆና ዘመን ተደርጎ ይወሰዳል። አቶ ሙስጠፌን ጨምሮ በርካታ የደቡብ ምስራቅና መሰል አካባቢዎች የፖለቲካ ልሂቃን ያለፈውን የኢትዮጵያ መንግስታት ታሪክ ሲገመግሙ በስርዓቱ ውስጥ የነበረውን አድሎ ይተቻሉ። ይሁንና ይህ ትችት ብዙ ጊዜ ወደ ህዝብ ተለጥፎ አማራ ጨቋኝ ነው ወደሚል የተዛባ የፖለቲካ ፍጆታ ሲቀየር ኖሯል። አቶ ሙስጠፌ ስርዓትን እንጂ ህዝብን አላልኩም በማለት የሰጡት ማስተባበያ የፖለቲካ ሳይንስን ወርቃማ ህግ የሚከተል ነው። አንድ የፖለቲካ መሪ በታሪክ ውስጥ የነበሩ የፖለቲካ ስርዓቶችን ለምሳሌም ዘውዳዊ ወይም የደርግን ስርዓት በፈጸሙት አስተዳድራዊ በደል አንድን ሙሉ ህዝብ ተጠያቂ ማድረግ እንደማይቻል የደረሱበትን
የፖለቲካ ብስለት የሚያመላክት ነው። ስርዓቶች ይመጣሉ ይሄዳሉ። መደባዊ ባህሪ ያላቸው የራሳቸው የፖለቲካ ፍላጎት አላቸው። ህዝብ ግን ዘላቂ ነው። የአማራ ህዝብ በታሪክ ውስጥ እንደማንኛውም የኢትዮጵያ ህዝብ ሲራብ ሲጠማና ሲገዛ የነበረ እንጂ ሻንጣውን ጠቅሎ ሌላውን ህዝብ ሲጨቁን የኖረ እንዳልሆነ አቶ ሙስጠፌ በዚህ ማስተባበያቸው ቁልጭ አድርገው አስቀምጠዋል። ይህ ማብራሪያ በኢትዮጵያ ለሚታየው የብሔር ፖለቲካ ጽንፈኝነት ትልቅ መድኃኒት ነው። መሪዎች ቃላቶቻቸውን ሲመዙ፣ ታሪክ ከህዝብ ነጥለው ስርዓቶችን ሲተቹ፣ ህዝብ ለህዝብ አብሮነት ትልቅ ድልድይ ይሰራሉ። የፕሬዝደንቱ ማስተባበያ የተፈጠረው ብዥታ ከማጥራት ባለፈ ፖለቲከኞች የታሪክን የቆሰለ ትርክት ለዕለታዊ የፖለቲካ ትርፍ ከመጠቀም እንዲታቀቡ የሚያስተምር ነው። ክቡራን ሆይ የፖለቲካ መድረክ የብርሃንና ጥላ ጨዋታ ነው። የሶማሌ ክልል ፕሬዝደንት አቶ ሙስጠፌ መሐመድ የገጠሟቸው እነዚህ ሶስት ፈተናዎች የኢትዮጵያን አጠቃላይ የፖለቲካ ምስል በሚገባ የሚያንጸባርቁ ናቸው። የህወሓትን መመለስ እንደ ስጋት አይተው ያሳዩት አቋም ኢትዮጵያ ውስጥ ገና ያልተቋጨ የፍትህና የተጠያቂነት ጥያቄ መኖሩን ከጠቅላይ ሚኒስትሩ ጋር አላቸው ተብሎ የተወራውንና ያስተባበሉትን ወሬ በሀገሪቱ የፖለቲካ መዋቅር ውስጥ የሚታየውን አለመተማመንና የማህበራዊ ሚዲያውን አፍራሽ ሚና እንዲሁም የአማራን ህዝብ በተመለከተ የተነሳውን ብዥታ ማጥራታቸው የሀገሪቷን ልሂቃን ከታሪክ እስረኝነት ወጥተው ህዝብና ስርዓትን መለየት እንዳለባቸው የሚያመላክት ትልቅ ፖለቲካዊ ትምህርት ናቸው። አቶ ሙስጠፌ እንደ ፖለቲከኛ ስህተት ሊሰሩ ይችላሉ፣ እንደ መሪም ሊተቹ ይገባል። ነገር ግን ንግግራቸውና አቋማቸው በቅንነት ከታሪክና ከወቅታዊ የፖለቲካ አውድ ጋር አገናኝቶ መመልከት ተመልካችና አድማጭ የራሱን ነጻ ፍርድ እንዲሰጥ ያስችለዋል። በመጨረሻም የኢትዮጵያ ፖለቲካ ከሴራ ትንተና፣ ከስም ማጥፋትና ካልተገባ ፍረጃ ወጥቶ በእውነተኛ ሀሳብ በበሰለ የታሪክ ንባብና በመከባበር ላይ ወደ ተመሰረተ መድረክ መሸጋገር እንዳለበት የሰሞኑ የሶማሌ ክልል ፕሬዝዳንት ገጠመኞች ጥሩ ማሳያዎች ናቸው። ቃላት ሀገርን የማፍረስም ሀገርን የመገንባትም አቅም አላቸው። ምርጫው የሚሆነው የትኛው ቃል በምን አውድ ለምን ዓላማ እንጠቀማለን የሚለው ላይ ነው። ስልጣን ላይ ባሉ ፖለቲከኞች አንደበት ሲነገር ደግሞ ቃላት ዝም ብሎ አየር ላይ የሚረግፉ ተነግረው የሚያልፉ ድምጾች ብቻ አይደሉም። እኒያ የቃላት ነፍስ ያላቸው እስትንፋሶች ናቸው። በፖለቲካው ዓለም ደግሞ የአንድ መሪ አንደበት ሀገርን ከስር መሰረቷ አንዱ የደም አውድማ የሚያደርግ ወይም ደግሞ የፈረሰን ጠግኖ የደማን አክሞ ሀገርን የሚያቆም የህይወት ውሃ ነው። ቃላት ሀገርን የማፍረስም ሀገርን የመገንባትም አቅም አላቸው። ይህ ተራ ፍልስፍና አይደለም። ቃላት እንዴት ሀገር እንደሚያፈርሱ ለማየት ወደ 1986 የሩዋንዳ የዘር እልቂት እንሻገር። የሩዋንዳን ምድር በ100 ቀናት ውስጥ የገሃነም ደጃፍ ያደረገው ከየትኛውም ሀገር የመጣ የውጭ ወራሪ አልነበረም። የጥፋቱ ሞተር በአርቲኤልኤም ሬዲዮ ጣቢያ ይነገሩ የነበሩ መርዛማ ቃላቶች ነበሩ። ፖለቲከኞችና ጋዜጠኞች አንድን ብሔር በረሮና እባብ እያሉ በቃላት ሲፈርጁ ያች መርዛማ ቃል የአንድን ሀገር ህዝብ ስነ ልቦና ቀረጸች። ጎረቤት በጎረቤት ላይ ካራ ነሳ። ወንዞች በደም ጨቀዩ። ወደ 1 ሚሊዮን የሚጠጋ ህዝብ አለቀ። ሩዋንዳ በቃላት ፈረሰች። ቃላት ሀገር ሲያፈርሱ እንዲህ ያለ ነገር ነው። በአንጻሩ ደግሞ ቃላት እንዴት ሀገር እንደሚገነቡ የፈረሰን እንደሚጠግኑና ተራራን እንደሚያንቀጠቅጡ ለማየት የኢትዮጵያን ታሪክ የአድዋን ዘመን መቃኘቱ በቂ ነው። የአውሮፓዊ ወራሪ ኢትዮጵያን ለመከፋፈልና ለመዋጥ ጉሮሮን ባሰፋበት በዚያ የክፉ ቀን ዋዜማ ዳግማዊ አፄ ምኒልክ ያወጇት አንዲት ታሪካዊ አዋጅ ነበረች። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖት ስትል በሐዘን እርዳኝ። እነዚህ ጥቂት ቃላት በጊዜው በርስ በርስ ጦርነት ተዳክሞ ተከፋፍሎና ቆስሎ የነበረውን ህዝብ ልብ አንድ ላይ ሰፉት። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኢትዮጵያ ህዝብ በእነዚህ ቃላት ተገንብቶ በእነዚህ ቃላት ተነሳስቶ የዘመኑን ዘመናዊ ጦር ድባቅ መታው። ቃላቶች ጥቁር ህዝብን ባለም አደባባይ አኮሩ፣ ሀገርን ከውድቀት ታደጉ። ወደ ዛሬው ኢትዮጵያ ስንመለስ እውነታው እንዲህ ያለ ነው። ዛሬም በማህበራዊ ሚዲያው ዘመን ፖለቲከኞቻችን አንደበት ወሳኝ መስቀለኛ መንገድ ላይ ነው። አንዲት ያልተመጠነች በጥላቻ የተለወሰች ቃል በተጋነነ ፍጥነት ተሰራጭታ አብሮነትን ልታነድ ትችላለች። በተቃራኒው ደግሞ እንደ ፕሬዝዳንት ሙስጠፌ አይነት መሪዎች ስርዓትንና ህዝብን ለይተው የሚያስቀምጡባቸው ስሜትን የሚያደርጉባቸውና እውነታውን የሚያጠሩባቸው ቃላት ሀገርን ከገደል አፋፍ ይመልሳሉ። ቃላት ክብሪት ናቸው። ትልቅ ጫካን ሊያነዱ ይችላሉ። ቃላቶች ዝናብም ናቸው። የሚነደውን እሳት አጥፍተው ምድርን ሊያለመልሙ ይችላሉ። ምርጫው ያለው ማይክራፎኑን በጨበጠው መሪና ቃሉን በሚሰማው ህዝብ ላይ ነው። ሰኔ ጊዜ የተመኘን በዚሁ እንሰናበታለን።